ሰላም እንዴት ናችሁ? ክቡራን የቻናል ቤተሰቦች እንኳን ወደ ታግብሪጅ የዩቲዩብ ቻናል በደህና መጣችሁ ለማለት እፈልጋለሁ። ስለ ፎሬክስ ትሬዲንግ ኤንድ ስለ ክሪፕቶ ትሬዲንግ መማማራችን ቀጥለናል ማለት ነው። ዛሬ ደግሞ የምናየው ወደ ብሮከር አካውንታችን ወይም ደግሞ የፎሬክስ ትሬዲንግ ለመጀመር ከተማርንና ከተለማመድን በኋላ ሪል አካውንታችን ላይ ዶላር ዲፖዚት ማድረግ የምንችልበትና ዊዝድሮ ማድረግ የምንችልበትን መንገድ የምናይ ይሆናል ማለት ነው። ምክንያቱም ይሄንን ካላወቅን ብዙ ነገሮች ሊያስቸግሩን ይችላሉ። አንደኛ ዲፖዚት ስናደርግ በትክክል ቅደም ተከተሉን ካልተከተልን ገንዘባችን ልናጣው እንችላለን። ሁለተኛ ዲፖዚት ካደረግን በኋላ ወጪ ስናደርግ ብዙ ጊዜ እንቸገራለን። በዛ ምክንያትም ላልተፈለገ ወጪዎች እንዳረጋለን ማለት ነው። ትሬድ ከማድረግ ከመጀመራችን በፊት መጀመሪያ እንዴት ዲፖዚት እና ዊዝድሮ ማድረግ እንደምንችል በደንብ መማር ይኖርብናል። ስለዚህ ሁልጊዜ እንደምንለው ቻናላችን እንደነዚህ አይነት አስተማሪና ጠቃሚ መረጃዎቻችን በየጊዜው እንድንለቅ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን እንዲሁም ደግሞ የተሰማችሁን ወይም ያያችሁትን አስተያየት የአስተያየት መስጫው ላይ ብታስቀምጡልኝ ደስ ይለኛል። ሌላ ጊዜም በደንብ እንድንሰራ ያግዘናል ማለት ነው። ወደ ጉዳያችን ስንገባ የፎሬክስ ብሮከር አካውንታችን ላይ እንዴት መምረጥ እንደምንችል ከዚህ በፊት ያየነው ቪዲዮ አለ። ምክንያቱም ብሮከር አካውንት ስንከፍት አንደኛ ታማኝ ወይም ትረስትድ መሆን አለባቸው፣ ሬጉሌትድ መሆን አለባቸው ወይም ቁጥጥር የሚደረግባቸው ብሮከር አካውንቶች መሆን አለባቸው። ለምሳሌ እንደ ኤክስነስ፣ እንደ ኤክስኤምኤን፣ እንደ ኤችኤፍኤም ያሉ ሬጉሌትድ የሆኑ ብሮከር አካውንቶችን መምረጥ እንዳለብን ከዚህ በፊት አይተናል። ሁለተኛ ደግሞ ሬጉሌትድ ከመሆናቸው በተጨማሪ ለኛ ላጠቃቀም ምቹ መሆን አለባቸው። ለምሳሌ አብዛኞቻችን የምንጠቀመው በስልካችን ነው። ስለዚህ በስልካችን ላይ ቻርት አናሊሲስ ስንሰራ፣ ቴክኒካል አናሊሲስ ስንሰራ ምቹ መሆን አለባቸው። ኢንተርፌሳቸው ምቹ መሆን አለበት። ፕላስ በአፕሊኬሽን አውርደን መጠቀም እንድንችል መሆን አለባቸው። በዌብሳይት ስንፈልግ ደግሞ በዌብሳይታቸው መጠቀም የሚያስችሉ መሆን አለባቸው የሚለውን እንደ መስፈርት ከዚህ በፊት የፎሬክስ ብሮከር አካውንት አከፋፈት የሚለው ቪዲዮአችን ላይ አይተናል። እንደነገርኳችሁ መግቢያ ላይ ዛሬ የምናየው ግን እንዴት ነው ዲፖዚት ማድረግ የምንችለው ብሮከር አካውንቱን ከከፈትን በኋላ። ብሮከር አካውንቱን ከፍተን ከተለማመድን በኋላ በዴሞ አካውንት ወይም በመለማመጃ ገንዘባችን ከተለማመድን በኋላ ዶላር ዲፖዚት ማድረግ ስንፈልግ እንዴት አድርገን ነው ዲፖዚት ማድረግ የምንችለው የሚለውን በግልጽ የምናይ ይሆናል ማለት ነው። ስለዚህ እንደተነጋገርነው በመጀመሪያ ቬሪፋይድ የሆነ ብሮከር አካውንት ያስፈልጋችኋል ማለት ነው። እናንተ እንደተመቻችሁ ወይ ደግሞ እንደምትፈልጉት ኤክስነስም ሊሆን ይችላል፣ ኤክስኤምኤም ሊሆን ይችላል፣ ኤችኤፍኤምም ሊሆን ይችላል። እናንተ የፈለጋችሁት ብሮከር አካውንት ላይ አካውንት ክሬት ካደረጋችሁ በኋላ እዚህ ጋር በስልኬ ስለሆነ እያሳያችሁ ያለሁት ማለት ነው። እዚህ ጋር እንደምታዩት ዋሌት ነገር አለች። ዋሌቷን አንድ ጊዜ እንጫናታለን። ከዛ ክሬት አካውንት የሚል አለ። ክሬት አካውንት የሚለውን አሁንም አንድ ጊዜ እንጫናዋለን። ሜታ ትሬደር 5 እና ሜታ ትሬደር 4 የሚል አለ። የተሻለው ሌተስቱ ሜታ ትሬደር 5 ነው። ኤምቲ 5 የሚለውን ሰሌክት እናደርግና ኮንቲኒው እንለዋለን ማለት ነው። እዚህ ጋር በጣም ወሳኙ ነገር ነው ያለው። ምክንያቱም እዚህ ጋር የእናንተ አካውንት ሳይዝ ወይ ደግሞ የአካውንታችሁ መጠን ነው የሚጠይቃችሁ። የመጀመሪያው ስታንዳርድ ሎት የሚባል አለ። ስታንዳርድ ሎት ማለት በጣም ግዙፍ የሆነ ለምሳሌ የማርኬቱ ቮላቲሊቲ በፒፕስ ሲንቀሳቀስ አንድ ፒፕ ወደ ታች ሲወርድ የአንድ ፒፕ ዋጋ $10 ነው ማለት ነው። ይሄኛው በጣም ሪስክ የሆነ ትልቅ ካፒታል ላላችሁ የሚሆን ነው፣ አይመከርም። ማክሮሎት የሚል አለ። ማክሮሎት ደግሞ አንድ ፒፕ ወደ $1 ማለት ነው። ስለዚህ እናንተ የሚመቻችሁት ካላችሁ ካፒታል አንፃር ስለ ማክሮሎት፣ ስለ ሎት ሳይዝ፣ ስለ ሌቨሬጅ ሌላ ቪዲዮ አዘጋጅላችኋለሁ። ኤኒዌይስ ግን ማክሮሎት ወይም ደግሞ አልትራ ላው ስታንዳርድ የሚባለውን ወይም ስታንዳርድ ሎት የሚባለውን የአካውንት ሳይዛችሁን አንዱን መርጣችሁ ሰሌክት ታደርጋላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። ከዛ እዚህ ጋር ደግሞ ሌቨሬጅ ያስመርጣችኋል። ሌቨሬጅ ማለት ብድር ማለት ነው። ለምሳሌ እናንተ $1 ቢኖራችሁ 1000 ሌቨሬጅ ካደረጋችሁት $1 በ1000 ትሬድ ማድረግ ትችላላችሁ ማለት ነው። $1 እያላችሁ እንደ $1000 እንዳለው ሰው አክት ታደርጋላችሁ እንደማለት ነው። ስለዚህ ሌቨሬጃችሁ የኪሳራችሁ ምንጭ ሊሆን ስለሚችል እንደ ጀማሪ 1 to 1 እና 2 to 1 ቢሆን አሪፍ ነው። 1 to 1 ቢሆን አሪፍ ነው። ምክንያቱም $1 ካላችሁ እንደ $2 ትጠቀሙታላችሁ እንደማለት ነው። በጠቅላላ ለመረዳት ያክል ስለ ሌቨሬጅ ሌላ ቪዲዮ እንሰራለን። ኤኒዌይስ ግን ሌቨሬጃችሁን በጣም ዝቅ ማድረግ አለባችሁ ጀማሪ ስለሆናችሁ ማለት ነው። ይሄኛው ተርም ኤንድ ፖሊሲ ነው ማለት ነው። ተርም ኤንድ ፖሊሲያቸውን ኦልሬዲ አግሪ ታደርጋላችሁ። ምንም ምርጫ የላችሁም። ገብታችሁ ማንበብ ከፈለጋችሁ ይሄኛውን ክሊክ አድርጋችሁ ማንበብ ትችላላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። ከዛ እዚህ ጋር ፓስዋርድ አስገቡ እያላችሁ ነው። ፓስዋርድ አስገቡ የሚላችሁ መጀመሪያ ብሮከር አካውንት ስትከፍቱ የተጠየቃችሁት የምታስገቡትን ፓስዋርድ እዚህ ጋር ታስገቡለታላችሁ ማለት ነው። ለምሳሌ እኔ ፓስዋርድ ላስገባ፣ እዚህ ጋር ፓስዋርዳችሁን ታስገባላችሁ ማለት ነው። መሀል ላይ ያልገባችሁ ነገር ካለ ጥያቄ ካለ በኮሜንት እየመለስኩላችሁ ስለ አስተያየት መስጫው ላይ ስጽፉልኝ እየመለስኩላችሁ ሙሉ እናደርገዋለን ማለት ነው። ጥያቄ ካላችሁ ዘን ኮምፕሊት እንለዋለን እዚህ ጋር
ሶ አሁን አካውንት ክሬት አድርጌያለሁ ማለት ነው። ስለዚህ ስታንዳርድ ሎስ የመርጫለሁ ወይም ደግሞ የሎት ሳይዝ የመርጫለሁ፣ ሌቨሬጅን አስቀምጫለሁ። እዚህ ጋር ሪል የሚለውን 0 አደረገልኝ ማለት ነው። ስለዚህ ከዚህ በኋላ ምንድነው የሚጠበቅብኝ? ዲፖዚት ማድረግ። እዚህ ጋር የሚታያችሁ ከሆነ ዲፖዚት የሚል አለ። እሱን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ከዛ እዚህ ጋር ወሳኙ ነገር መጣ። እዚህ ጋር ዲፖዚት የምናደርግበት 3 አማራጮች አሉ። አንደኛው ባይናንስ ፔይ አለ፣ ሁለተኛው ክሬዲት ዴቢት ካርዶች አሉ። ዴቢት እና ክሬዲት ካርድ ካላችሁ በዴቢት እና ክሬዲት ካርድ ትችላላችሁ። ሌላው ብዙ ጊዜ የሚጠቀሙት ብዙ ትሬደሮች ክሪፕቶ ከረንሲን እንደ አማራጭ ይጠቀሙታል ማለት ነው። ምክንያቱም የፎሬክስ ብሮከር አካውንታችሁ ላይ ኤክስነስ ላይ ወይም ኤክስኤም ላይ ዲፖዚት ለማድረግ ክሪፕቶ ከረንሲ የሚለውን እዚህ ጋር እንደዚህ ተጫንቶላችሁ ማለት ነው። ከዛ ሰሌክት ክሪፕቶ ከረንሲ ዋሌት የሚለውን ትመርጡለታላችሁ። እዚህ ጋር የኮይኑን አይነት ወይም ደግሞ ዲፖዚት ለማድረግ የፈለጋችሁትን የክሪፕቶ ከረንሲ ኮይን ወይም አሴት ትመርጣላችሁ። ለምሳሌ በጣም ብዙ ጊዜ የምትጠቀሙት ዩኤስዲቲ የሚባለው ነው። ዩኤስዲቲ የሚለውን ትመርጡታላችሁ ማለት ነው። እዚህ ጋር ጥንቃቄ ማድረግ ያለባችሁ ዲፖዚት አማውንት ይላል። ዲፖዚት አማውንት ማለት በትክክል ልታስገቡ ያሰባችሁትን መጠን ነው ማስገባት ያለባችሁ። እንደ ኤክስኤም ብሮከር ዝቅተኛ ወይም ሚኒመም ሪኳየርመንቱ $50 እና ማክሲመሙ ደግሞ $10,000 ነው ማስገባት የምትችሉት። ስለዚህ ከ50 በታች አይቀበላችሁም ማለት ነው። ስለዚህ ዲፖዚት ለማድረግ የፈለጋችሁትን እዚች ጋር 50 ታስገቡለታላችሁ። ከ50 በላይ ከሆነ ደግሞ 100 ማስገባት ከፈለጋችሁ 100 ታደርጉለታላችሁ ማለት ነው። ጥንቃቄ ማድረግ ያለባችሁ ብዙ ጊዜ ብሮከሮች ገንዘባችሁን የሚበሏችሁ በሁለት ምክንያት ነው። አንደኛው ዲፖዚት ስታደርጉ እዚህ ጋር ያስገባችሁትን መጠን ከዛም ከክሪፕቶ ላይ ስታስገቡ ወደዚህ ዋሌት ስታስገቡ ይሄን ራሱ $100 መሆን አለበት። ከፍና ዝቅ ካለ ሪፈንድ ነው እንጂ ማድረግ የምትችሉት እዚህ ላይ ዲፖዚት ያደርግላችሁ ማለት ነው። ያልኩትን ነገር ካልተረዳችሁ ደግሞ እናያለን። ሶ $100 ብዬ አስገባሁት ማለት ነው። እዚች ጋር ተርም ኤንድ ኮንዲሽን አለ። እሱን ቼክ ቦክስ ነው ክሊክ አድርገዋለሁ ማለት ነው። እዚህ ጋርም ክሊክ አድርገዋለሁ። ከዛ ዲፖዚት የሚለውን እጫነዋለሁ። እዚህ ጋር ማስጠንቀቂያ እየሰጣችሁ ነው ማለት ነው። ይሄ ማስጠንቀቂያ ምንድነው? ብዙ ጊዜ ችላ የምንለው ነገር ዋሌት አድሬሱ ከቲአርሲ 20 ወይም ደግሞ ክሪፕቶ ከረንሲ ወደዚህ ትራንስፈር ስናደርግ እዚህ ጋር የምንጠቀመው ዋሌት አድሬስ ከቲአርሲ 20 ውጭ ያሉት የባይናንስ እና የኢቴሪየም አድሬሶች ተቀባይነት የላችሁም። ይህንን ካስገባችሁ ገንዘባችሁ ታጡታላችሁ እያለን ነው። ስለዚህ ቲአርሲ የሚባለውን ዋሌት አድሬስ ነው የምንጠቀመው። እንዴት አድርገን ነው የምንጠቀመው የሚለውን ደግሞ እናያለን። ሶ ኮንፊርም እንለዋለን እዚህ ጋር። ከዛ እዚህ ጋር መጠንቀቅ ያለባችሁ አሁንም በድጋሚ ይሄው ዋሌት አድሬሱን ሰጥቶኛል። በቲአርሲ 20 ነው የምልከው፣ በዩኤስዲቲ ኮይን በቲአርሲ ዋሌት አድሬስ ነው የምልከው። እዚህ ጋር ዋሌት አድሬሱን ኮፒ አድርገዋለሁ። እዚህ ጋር እንደምታዩት እቺን ኮፒ ስታደርጓት ክሊክ ስታደርጓት ኮፒ ያደርግላችኋል። ጥንቃቄ ማድረግ ያለባችሁ እዚህ ጋር $100 ነው የሞላን ነው። ከዛኛው ከባይናንስ ወይም ከቢትጌት ወይም ደግሞ ክሪፕቶ ከረንሲን ወደዚህ ከምናስገባበት አፕሊኬሽን ላይ ትራንስፈር ፊ ስላለው እዚህ ጋር የሞላነው $100 ነው። እዛ ጋር ግን ፊውን ታሳቢ ማድረግ አለብን፣ ክፍያውን ማለት ነው። ስለዚህ 100 እዛኛው መላኪያው $1 ከሆነ $101 ብለን ነው የምንሞላለት ማለት ነው። ካልሆነ ገንዘባችን እዚህ ጋር አይለቅልንም ማለት ነው። ስለዚህ 101 ብለን ነው የምንሞላው። እዚህ ጋር ምናልባት ኮንፊውዝ ከሆናችሁ የአስተያየት መስጫው ላይ ጻፉልኝ፣ ሰፖርት ላደርጋችሁ እችላለሁ ማለት ነው። ሶ ይሄንን ስታደርጉ ግን ካላችሁበት ሀገርና አንዳንድ ህጎችን ማወቅ ይጠበቅባችኋል ትራንስፈር በምታደርጉበት ሰዓት ላይ ማለት ነው። ስለዚህ እዚህ ጋር ኮፒ ያደረኩት ማለት ነው። ሶ ቀጥታ ከዚህ በኋላ የሚሄደው የክሪፕቶ ከረንሲ ዋሌታችሁ ላይ እንደ ሜታ ማስክ ሊሆን ይችላል፣ እንደ ቢትጌት ዋሌት ሊሆን ይችላል፣ ባይናንስ ዋሌት ሊሆን ይችላል፣ ወይም ደግሞ ራሱ ባይናንስ እና ቢትጌት የሴንትራላይዝድ የሆኑ የክሪፕቶ ኤክስቼንጅ ፕላትፎርሞች ላይ መሄድ እንችላለን ማለት ነው። ስለዚህ እናንተ ባይናንስ ከሆነ የምትጠቀሙት ባይናንስ ላይ ትሄዳላችሁ፣ ቢትጌት ላይ ከሆነ ቢትጌት ላይ ትሄዳላችሁ ማለት ነው። እንደተነጋገር ነው። አሁን ዋሌት አድሬሱን እዚህ ጋር ኮፒ አድርጌያለሁ፣ ወደ ባይናንስ ነው የሚሄደው ማለት ነው። ባይናንስ የማትጠቀሙ ከሆነ ደግሞ የሌሎች የክሪፕቶ ኤክስቼንጅ ዋሌቶች ላይ ትሄዳላችሁ ማለት ነው። ከዛ ወደ ባይናንስ ከሄዳችሁ በኋላ ወይም ደግሞ የክሪፕቶ ኮይናችሁ ወይም የክሪፕቶ አሴታችሁ ያለበት ቦታ ከሄዳችሁ በኋላ እዚህ ጋር ዊዝድሮ የሚላለ እሱን አንድ ጊዜ ትጫኑታላችሁ ማለት ነው። ስለዚህ ሁለት አፕሊኬሽን ያስፈልጋችኋል ማለት ነው። አንደኛው የክሪፕቶ ኤክስቼንጅ ፕላትፎርም ያስፈልጋችኋል፣ ሁለተኛ የፎሬክስ ብሮከር አካውንት ያስፈልጋችኋል ማለት ነው። ስለዚህ እዚህ ጋር ዊዝድሮ የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ሶስቱን በምትጫኑበት ሰዓት ላይ እዚህ ጋር ኦንቼን ዊዝድሮ የሚላለ ስለዚህ ቪያ ዘ ብሎክቼን ኔትወርክ ትራንስፈር ማድረግ ትችላላችሁ እያላችሁ ነው። ስለዚህ ኦን ቼይን ዊዝድሮ ለሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ምናልባት እንደ ክሪፕቶ ኤክስቼንጅ ፕላትፎርሙ የተለያየ ስም ሊኖረው ይችላል። ኤኒዌይስ ግን ዊዝድሮ የሚለውን ትጫናላችሁ።
ከዛ እዚህ ጋር ክሪፕቶ ኮይኑን ወይ ደግሞ የክሪፕቶ አሴቱን ትመርጣላችሁ። ለምሳሌ እኔ ከዛ የመረጥ ነው መርሳት የሌለባችሁ የቲአርሲ ዋሌት አድሬስ እና ዩኤስዲቲ ኮይን ስለሆነ ዩኤስዲቲ የሚለውን ትመርጣላችሁ ማለት ነው። ሶ ዩኤስዲቲ የሚለውን መረጥኩለት። ከዛ ዊዝድሮ አድሬስን አስገባ እያለኝ ነው የመጀመሪያው ላይ። ቅድም እንደነገርኳችሁ ዊዝድሮ የምናደርግበት ወይ ደግሞ ዲፖዚት የምናደርግበትን ዋሌት አድሬስ የቲአርሲ ዋሌት አድሬስ ነው። ሶ እሱን እዚህ ጋር ፔስት እናደርጋለን ማለት ነው። ከዛ እዚህ ጋር ዊዝድሮ ኔትወርክ ምረጥ እያለኝ ነው። ቲአርሲ 20 ባይ ዲፎልት ራሱ መርጦልኛል። ቲአርሲ 20 መሆኑን ማወቅ አለባችሁ። ከታች የምታዩቸው እነዚህ የባይናንስ እና የኢቴሪየም የሶላና የመሳሰሉ ዋሌት አድሬሶችን መጠቀም የለባችሁም ተባብለናል። ሶ ኤክስቼንጅ ብሮከር አካውንት የሚጠቀመው የቲአርሲ 20 ነው። ምናልባት ኤክስነስ ደግሞ የባይናንስ ሊጠቀም ይችላል። ስለዚህ የቲአርሲ 20 አድሬስን እዚህ ጋር ትመርጣላችሁ ማለት ነው። እነዚህ ማንዳቶሪ ናቸው፣ ማወቅ አለባችሁ። ጀማሪ ከሆናችሁ ደግሞ ትንሽ ሊያወዛግባችሁ ይችላል። እንዳልኳችሁ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ ማለት ነው። ስለዚህ እዚህ ጋር ዊዝድሮ የምታደርጉት አማውንት ወይ ደግሞ ወደ ብሮከር አካውንታችሁ ዲፖዚት የምታደርጉትን አማውንት ታስገባላችሁ ማለት ነው። ቅድም ለምሳሌ $100 ነው የተነጋገርነው። ኔትወርክ ፊው $1.5 ነው እያለኝ ነው እዚህ ጋር። ስለዚህ $100 ነው ወደዛ ዲፖዚት ላድርግ የፈለኩት። 100 ሲደመር 1.5 101.5 ነው ማስገባት ያለብኝ። መርሳት የለባችሁ ማለት ነው። ስለዚህ እዚህ ጋር ዊዝድሮ የሚለውን አንድ ጊዜ ስትጫኑት እዚህ ጋር ባላንስ ስለሌለ ነው ዊዝድሮ የሚለውን ስትጫኑት ወዴት ይልክላችኋል? ወደ ፎሬክስ ብሮከር አካውንታችሁ ዲፖዚት ያደርግላችኋል ማለት ነው። ከዛ በኋላ ወዲያውኑ ኢሜይል ይልክላችኋል። የዚህኛው የባይናንስ አካውንትም የኤክስቼንጅ ብሮከር አካውንት ወይም ኤክስነስ ላይ ከሆነ ዲፖዚት እያደረጋችሁ ያላችሁት ኤክስነስም የኮንፎርሜሽን ሜሴጅ ይልክላችኋል ማለት ነው። ከዛ በኋላ ገንዘባችሁን የኤክስቼንጅ ብሮከር አካውንቱ ላይ ታገኙታላችሁ ማለት ነው። በመሃል ግን ስህተት ከሰራችሁ ምንድነው የምታደርጉት? ሰፖርት ቲም አለ። የኤክስነስም ሆነ የኤክስቼንጅ ብሮከር አካውንት ሰፖርት ቲም አላቸው። ሶ ለነሱ እንደዚህ ችግር ገጥሞኝ ነበር ብላችሁ ወዲያውኑ ሪኩዌስት መጠየቅ አለባችሁ። ከተሳሳታችሁ ቢያንስ ሪፈንድ ያደርጉላችኋል ወይም ገንዘቡ እንዲመለስ ያደርጋሉ ማለት ነው። ሶ በዚህ መልኩ ወደ ፎሬክስ ብሮከር አካውንታችሁ ዲፖዚት ማድረግ ትችላላችሁ። ሪፈንድ ለማድረግ ተቸግራችሁ ከሆነ እንደዚህ ነገር አጋጥሟችሁ ከሆነ አስተያየት መስጫው ላይ እንደነገርኳችሁ ጻፉልኝ፣ እዛ ላይ መመለስ እንችላለን። ሁሉንም እዚህ ላይ ለማስረዳት ጊዜም ስለሚፈጅ እናንተ እንዳትወዛገቡ ማለት ነው። ስለዚህ በዚህ መልኩ ዲፖዚት ማድረግ ትችላላችሁ። በጣም ቀላል ነው። ከዚህ ጋር የተያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ አስቀምጡልኝ። መልካም ጊዜ